ጀዋር መሐመድ ከኦባንቱ ቴሌቪዥን ጋር ባደረገው ኢንተርቪው የፈለገ ቢያወራ አላምነውም ብዬ ነው። ያው ያረር ቆጥቶ አይደለም ከኑረምበርግ ጀምሮ ፓሪስ ሄዶ ኔዘርላንድ ሄዶ ኖርዌይ ሄዶ የአውሮፓ ጉዞ ቁጭ ብዬ እየሰማሁ ቁጭ ብዬ እያየሁ በእውነት አድንቄዋለሁ። የገባው ነገር አለ፣ ያየው ነገር አለ። በፍጹም ብርሃኑ ነጋ ቢመጣ አብይ አህመድ ቤት አብይ አህመድ በኦሮምኛ ሌላ በአማርኛ ሌላ የሚያወራ ነው። ጀዋር መሐመድ በኦሮምኛ ነው የሚነግራቸው። በኦሮምኛ ጧበሉ ስትፈልጉ አትርዱ ስትፈልጉ አትንትናት በሉ ስትፈልጉ የጎደለ አስተካክለ ኢትዮጵያ ከቀጠለች ነው እኛም የምንቀጥለው። ኢትዮጵያ አፍርስ የምትሉ ሰዎች ኢትዮጵያ ከፈረሰች ኦሮሞም ይፈርሳል፣ ትግሬም ይፈርሳል። የሚጸና የለም። የጎደለው አለ የምንለው ካለ እናስተካክል። ይህንን አቋሙን ነው አሁንም ይዞ ያለው። እየረገሙት፣ እየሰደቡት፣ እየጮሁበት ግጥም ብሎ ይዟል። እንደውም አንድ ቦታ የሚናገረው እባክህ ኤልያስ አንዷን ነገር ላሳያቸው። አብዲ ጉተነኔ አሬሞ ዋን እንትና ማን ኢሲን ገመቺሱ ሀቅ ኢሲን ሮሲሱ ወለሞማ ኦሮሚያ ሂንጀኑ አለቀ በቃ 4 ነጥብ። ተናደን በምትጠይቁት ጥያቄ በምትሰድቡን ስድብ በምታወሩት ወሬ በምታረጉት ነገር በሙሉ ተናደን ይላል። ተናደን በዛ የእናንተን ድጋፍ የእናንተን ኃይል ለማግኘት እጃችሁን ለማስጨብጨብ ብለን ወለማ ኦሮሞማ እያልን አንቀጥልም። አለቀ። በግልጽ ነው የነገራቸው። አንቀጥልም። የትግሬ ተወካዮች በእናቴ ትግሬ ነኝ በአባቴ ኦሮሞ ነኝ ምን አምነህ ነው አንተ እንደዚህ ያልከው? በትግራይ ላይ የወጣውን ጄኖሳይድ ለምን አታወግዝም? እሱን ነገር የዓለም አቀፍ ህዝብ አውግዞት አንተ ለምን አላወገዝክም ብላ ጠየቀችው። ግሩም መልስ ነው የሰጣት። ምንድነው ያላት? በዛ የተፈጸመውንም አወግዛለሁ፣ ሂደቱንም ስቃወም ነበር፣ ጦርነት ውስጥ መገባት አልነበረበትም። በዛ ብቻ አይደለም፣ በአፋር በአማራ የተደረገው ጭፍጨፋ የጠፋው ጥፋት ብሎ ሲናገር እንዴት የአማራና የአፋርን ከትግሬ እኩል ታደርጋለህ ብለው የህወሓት ሰዎች በሙሉ እየወረዱበት ነው። እየወረዱበት ኦነግ ባንዲራዬን እንዳትጠቀም ይለዋል ምናምን። ልጁ ግን የታየው ነገር አለ። በግልጽ ነግሯቸዋል። ኢትዮጵያ ከፈረሰች ኢትዮጵያ ከወደመች አብረን ነው የምንወድመው። አማራ የራሱ ሰራዊት አለው፣ አዎ አለው አላቸው። ትግራይ የራሱ ሰራዊት አለው፣ አዎ አለው አላቸው። አፋር የራሱ ሰራዊት አለው፣ አዎ አለው አላቸው። እኛም እኮ አለን አለ። ሁለት ነው ግን ያለን፣ እርስ በርስ የሚዋጋ ሁለት ነው ያለን፣ የማይስማማ ሁለት ነው ያለን። የኦሮሞ ነፃ አውጪና ኦህዴድ መንግስት የሆነ ደግሞ አላቸው። በደንብ ነው የነገረኝ። ደግሞ አላቸው ኦሮሞ አሁን ከብዙ ጎረቤቶቹ ተጣልቷል። ከደቡብ ጠብ ላይ ነው፣ ከሶማሌ ጠብ ላይ ነው፣ ከአማራ የምታዩት ነው። ውስጥ ደግሞ እርስ በርስ አለ። ወለጋ ከሸዋ ወታች ባሌ ካሩሲ እንደገና ሙስሊም ከኦርቶዶክሱ ገና ተያይዟል። አደጋው ከባድ ነው። በኢትዮጵያ ማዕቀፍ ስር ሆነ የኦሮሞን መብት ብናስከብር ይሻላል። ይሄን በመናገሬ ጭብጨባ አላገኝም፣ ገንዘብ አላገኝም፣ ውርደት ነው የሚገጥመኝ። የማይሆን ነገር ነግሬ ከማስጨበጭባችሁ የእናንተ ጭብጨባም የእናንተም ገንዘብ ይቀር። የማይሆን ነገር እስከዛሬም ነግረን ያስጨበጨብናችሁ ይበቃል። ጃዋር ብቻ ነው እንዴ ያለው? አይደለም። ጃዋር ብቻ አይደለም እንዴ ያለው። ገንዘብ የሚገኝ በ20 ዓመት ልብ የሚገኝ በ40 ዓመት። ምንም አሰበ ይበል ምንም አሰበ፣ እኔ የማስበውን ሌላ የኢትዮጵያን መትረፍ የሚያስቡ ሰዎችን የሚያስብ ሰው። ትግሬዎች ውስጥ የጃዋር ጽሁፍ፣ የጃዋር እንቅስቃሴ፣ የጃዋር
አክቲቪዝም እሱ ከመሃል ሀገር ነቅሎ ወደ ደደቢት በረሃ እንደወሰዳቸው ረስተውት ዛሬ ጃዋር አዳኝ ሆኖ መሲህ ሆኖ ነቢይ ሆኖ ወደ ቀደመ እንትናቸው እንዲመልሳቸው እሱ እንኳን ባይቻል ትግራይ ትገንጠል ኦሮሚያም ትገንጠል በዚህ በኩል ህዝቡን አንቃልን ነው የሚለው። ጃዋር ደግሞ እያለ ያለው አይካንም ወያኔንም አይሰማህም እዚህ ያላችሁት ምዕራፉ የሚሻለው ኢትዮጵያን አትርፎ በኢትዮጵያ ውስጥ እኩልነትን አስፍኖ መሄድ ነው። ይሄ ነው የብዙዎቹ ጥያቄ። ስለዚህ እኔ ጃዋርን በዚህኛው ጉዳይ ላይ ነገ ምን ሐሳብ ይቀይራል አላውቅም። ግን አሁን በአውሮፓ እያደረገ ባለው ነገር በእያንዳንዱ ስብሰባ ላይ እንደተገኘ ሆኜ ቀርቤያለሁ። ለቀረቡለት ስድቦች ለቀረቡለት ሁኖች በሙሉ ሳይዋሽቅ እንደ አብይ በኦሮምኛ አስፈንጥዟቸው በአማርኛ ሳይክዳቸው በኦሮምኛ ለጠየቁት በኦሮምኛ በአማርኛ ለጠየቁት በአማርኛ ምላሽ ሰጥቷል። የትግራይ አክቲቪስቶች የሚፈልጉት ግን ሌላ ይሄ በቃ እንደው የሚያረካቸው እዚህ በቃ አይምሯቸው ውስጥ በቃ የሚፈልጉትን ነገር የሚጮህላቸው ቢሰሙ አቦይ ስብሐት ነጋን መስማት ነበረባቸው። መገንጠል ትግራይ ትገንጠል ቅብጥሮ ቢሉትን እርዳታ እንጀራ እየበላ ልትኖር ነው። ኢትዮጵያን የፈጠረ ህዝብ ከኢትዮጵያ ጋር አብሮ የኖረ ህዝብ ለጥቂት የወያኔ ካድሬ ያውም ህዝቡን ያልጠቀመ ያው